ሰላም ውድ የጽናት ቲፕስ ተከታታዮቻችን፣ እንኳን ወደ ጽናት ቲፕስ ኦፊሻል ቻናላችን በሰላም መጡ። በዛሬ ቪዲዮአችን ደግሞ አንድ ትኩስ የሚባል አፕሊኬሽን ይዤላችሁ መጥቻለሁ። በዚህ አፕ ላይ እስከ 1000 ብር ወር ባልሞላ ጊዜ ውስጥ ታሪቼ ዊዝድሮ እያደረኩ ማሳያችሁናል። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። አረክ ያው እንድታረጉ ብዬ ነው። አሁን ቀጥታ ወደ ቪዲዮ ገባለሁ። አፕሊኬሽኑ ትኩስ የሚባል ሲሆን አፕሊኬሽኑን ከሌላችሁ አሁን እንደማሳያችሁ ፕሌይ ስቶር ላይ ገብታችሁ ትኩስ ብላችሁ ሰርች ታረጋላችሁ። አከፋፈቱ ይሄንን ይመስላል። ከዛ በኋላ እቺኛውን አይከን ትጫኗትና ከዛን ወይ ስልክ ቁጥር ያላችሁ በስልክ ቁጥር ትገባላችሁ። ኢሜል ያላችሁ ደግሞ በኢሜሎቻችሁ በመግባት አሁን እንደማሳያችሁ ኢሜላችሁን ክሊክ አረጋላችሁ። ያው ለፕራይቬሲ ሲባል ኢሜል እንደብቃለሁ። ከዛ በኋላ አሁን አካውንታችሁ ክሬት ተደርጓል ማለት ነው። እኔ አሁን እዚህ ጋር እንደምትመለከቱኝ አሁን ስፒን የሚለውን ቅድም ስለተጫወትኩት ነው እንጂ ቢያንስ በሳምንት ውስጥ ምናምን የማግኘት እድላችሁ ነው። ፋቅ የሚለው ደግሞ ያው እኔ ቅድም ተጫውቼ ያለው ስላልኳችሁ ነው። 4 ቴብል አለው። አራቱንም እንዲህ በመፋቅ ታገኛላችሁ። ሌላው ደግሞ የምትሰሩበት መንገድ ደግሞ ሰውን ኢንቫይት በማድረግ ነው። የኔን ኢንቪቴሽን ሊንክ አሁን እዚህ ስክሪን ላይ አስቀምጥላችኋለሁ። እናንተም በዛ መልኩ ሰውን ኢንቫይት ስታረጉ 20 ኮይን ይሰጣችኋል ማለት ነው። 20 ኮይን ማለት ደግሞ የኢትዮጵያ 10 ብር ማለት ነው። አንድ ኮይን 0.5 ብር ማለት እንደዛ እያለ 2 ኮይን 1 ብር ይሆናል ማለት ነው። ሌላው ደግሞ ስለ አካውንታችሁ ካያችሁ በኋላ ዊዝድሮ ማውላ አሳያችኋለሁ። አሁን እዚህ ጋር ሰዎች ምናምን ፖስት ያደረጉት ነው። እዚህ ጋር እንዴት ፖስት አፕሎድ እንደምታደርጉ ፎቶአችሁን አሳያችኋለሁ። ያው እንደዛ እያደረጋችሁ መስር ይሆናል። አሁን እዚህ ጋር እንደማሳያችሁ እቺን የእሳቷን ምልክት በመንካት አፕሎድ ትነጋላችሁ። እዚህ ጋር ደግሞ ይሄ መሀል ያለው የላይቭ ምልክት ምናምን ነው። እሺ ያው ሌላ ምንም የሚከብደው ጉዳይ የለውም። ቀጣይ ደግሞ አሁን እስቲ የዊዝድሮ ስቴፑን ማሳያችሁ ይሆናል። እዚህ ጋር ብር አውጣ የሚል አለ። እሱን ከነካችሁት በኋላ ያው እንደማሳያችሁ ብር አውጣ የሚለውን ትነኩትና ከዛ በኋላ ያመጣላችኋል። እዚህ የራሳችሁን የባንክ ዝርዝር ያስመርጣችኋል ማለት ነው። ከዛ ነው እዚህ ጋር እንደምትመለከቱት ለምሳሌ ቴሌብር የሚለውን መንካት ትችላላችሁ። ከዛ ለምሳሌ ነው ለሙከራው ብዬ ቁጥሩን ቆየም ሁሉ አሳያችኋለሁ። ዝም ብሎ የኔ ስልክ ቁጥር ባይሆንም ዝም ብሎ ለሙከራ ነው። ቆያውን የአካውንት ቦታ ላይ ስላስገባው ነው። ቆይ እዚያው ነው አካውንት ላይ አስገብቼ አሳያችኋለሁ። ቆይ ስትላርጉ ከዛን ሚኒማም ዊዝድሮ ደግሞ 500 ኮይን ነው። በብር ሲሆን ደግሞ 250። ከዛን እቺን የዊዝድሮ የምትለው መልእክት ትጨናላችሁ። ላይክ በማድረግ አርጉ።